ከተማችን ለነዋሪዎቿ ምቹና ማራኪ ለማድረግ ያው ባለፉት ጊዜያት በህብረተሰቡና በመንግስት ቅንጅት በርካታ ስራዎች ሲሰሩ ቆይተዋል። ለአብነት ያክል በመንገድ ልማት ረገድ ቀበሌ ከቀበሌ በመንገድ የማገናኘት የውስጥ ለውስጥ መንገድ ተደራሽ ማድረግ ብቻም ሳይሆን በዘንድሮ ዓመት በ7 የገጠር ቀበሌዎቻችን አንድ መንገድ የሚል እቅድ አውርደን እስካሁን ድረስ በ5 ቀበሌዎች ያው ተደራሽ ማድረግ የቻልንበት። ይሄ ብቻ ሳይሆን ለረጅም ጊዜ የህዝብ ጥያቄ ሆኖ የቆየው የቆሼ ጦራ ሚቶ ዳሎቻ ወራቤ የአስፋልት መንገድ በማጠናቀቂያ ምዕራፍ ላይ የሚገኝ እንደሆነ ያው ይታወቃል። ይሄ መንገድ ከተማችን እድገት በከፍተኛ ሁኔታ እያለመለመ ነው። የመብራት ተደራሽነትን ከማስፋፋት ስራ ጎን ለጎን በከተማችን ያው በሁለት አቅጣጫ ባለፈው ዓመትና በዘንድሮ ዓመት 3 ኪሎ ሜትር የመስመር ማብራት ሰርተን ለአገልግሎት ማብቃት ችለናል። ይሄ ጨለማን ከማስወገድ ባለፈ ለከተማው የተለየ ድባብ የሰጠበት ሁኔታ እንዳለ ማየት ይቻላል። ከተማችን ላይ በተለይ በማህበራዊ ኢኮኖሚያዊና ሌሎች ዘርፎች ላይ የተሰሩ ስራዎች የህብረተሰቡ ተጠቃሚነት ከፍ ከማድረግ አንጻር ከጊዜ ወደ ጊዜ እድገት እያሳየ ይገኛል። ለከተማችን እድገት ማነቆ የሆነውን የውሃና ሌሎች ችግሮችን ለመፍታት ከዞን ከክልልና ከፌዴራል በቅንጅት የተሰራ ሲሆን ይሄ ተግባር ውጤት እስከሚያመጣ ድረስ ቅንጅታዊ ስራው ተጠናክሮ የሚቀጥል መሆኑን ለመግለጽ እወዳለሁ። የአንድ ከተማ ቀጣይነት ያለው እድገት የሚወሰነው በመንግስትና በህዝብ በሚሰሩ መሰረተ ልማቶች ብቻ ሳይሆን የግሉ ዘርፉም ወሳኝ ሚና አለው። ከዚህ አንጻር ከግሉ ዘርፍ አቅም እንዳለን እንደምንችልና በተለይም በመቻቻል በወንድማማችነት እንግዲህ ያለው ማህበረሰብ ያንን እንትን አድርጎ ነው ሄደው ከየትኛውም አካባቢ መጥቶ ጦራ ላይ የኖረ ሰው ሌላ ቦታ ሄዶ የሚቸግረው የጦራን ባህሪ ስለተላመደ የሚቸግረው እዚህ ያለው ፍቅር መተባበር ያው ጦር የሚለው ባህሪ ተላምዶ ስለሄደ ነውና እንግዲህ ጦራን የሚለው ነገር የጦራን የቀድሞ ስሟን ይዞ ስለሄደ እጅግ በጣም እናመሰግናለን ለማለት ነው። በደባበል የሰምደብልናል እኛው በልፋፈቅን የሰምለፍትናል በደባበል የሰምደብልናል በልፋፈቅን የሰምለፍትናል በደባበል የሰምደብልናል አልሐምዱሊላህ ለበላ እጅጅ ሽክላ አልሐምዱሊላህ ለበላ እጅጅ ሽክላ